አማርኛ ቋንቋ ለመማርና ለመጠቀም ብዙ ጥረት አድርጌያለሁ። ምን ማውራት ትፈልጋለህ? አማርኛ ኒው እንደለዋል እንዴት ኒው? በጣም አመሰግናለሁ። የእናንተን ቋንቋ መማር ለኔም ትልቅ ደስታ ነው። ሰላም ኒኮኩዌ ኖ አማርኛ አትችይም? አማርኛ እንዴት ነሽ? አማርኛ የሚችለው ኤአይ ማን ነው? እንዲያውም እያወራን የትኛውን ፐርፌክት አድርጎ የሚያወራን ለጠየቅነው መልስ በደንብ ጥሪት ያለ መልስ የሚሰጠን ኤአይ ማን ነው የሚለውን ማሳያችሁ ይሆናል። ኖ ቻትጂፒቲ አማርኛ አትችልም? እንግዲህ እያንዳንዳቸው ብዙ አይነት ኤአይዎች አሉ። ቻትጂፒቲ፣ ጀመናይ የተለያዩ ኤአይዎች አሉ። እንግዲህ እነሱን ተጠቅመን ማን ነው በደንብ አማርኛ የሚችለው በደንብ የኛን ነገር አብራርቶ የጠየቅነውን ነገር የሚሰጠን ማን ነው የሚለውን በደንብ ማሳያችሁ ይሆናል። እንግዲህ ኤአይ በጣም ከባድ ሆኗል። ለአጠቃቀም ሁሉ በጣም የከበደበት ሁኔታ አለ። የትኛው ነው አማርኛ በደንብ የሚችለው እንደናንተም ማሳያችሁ ለእናንተም ነግራችሁ በደንብ ተጠቅሜው እኔ አማርኛ በደንብ ማንኛው ነው የሚችል መጻፍ ባንችል እንኳን አውርተነው በደንብ የሚመልስልን ማን ነው የሚለውን ማሳያችሁ ይሆናል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ አድርጉ። ችግር የለም አትከፍሉ። ስለዚህ ወደ ቻትጂፒቲ እንሄዳለን። እንግዲህ ቻትጂፒቲን እንጠይቃለን። ቻትጂፒቲ ጋር እንገባለን። ሰላም ቻትጂፒቲ። ሰላም حالك چطوره؟ خوشحالم که اینجام. هر چیزی که ኖ አማርኛ ነው የምችለው። አማርኛ አረበኛ አላወራም። حسنا سأتحدث بالعربية. አማርኛ ነው እኔ የምናገረው አማርኛ ነው። አማርኛ አልታገዘኝ አማርኛ መናገር አችልም። حسنا سأتحدث Oh please ChatGPT. Hi, how are you? سلام خوبم تو چطوری؟ No Arabic in English. How are you ChatGPT? I'm doing great, thank you. And I'm always here and happy to help. Yeah. Do you speak Amharic? I don't speak Amharic fluently, but I can definitely try to help with some basics or answer questions if you need. Okay. What you have in mind? Yeah, ሰላም ነው እንዴት ነህ? بالتأكيد أنا هنا لمساعدتك إذا كان لديك أي شيء تريد التحدث عنه. ኖ አረበኛ አልችልም። አማርኛ ነው ማወራህ። አማርኛ አትችልም እንዴ? حسنا سأتحدث بالعربية لا مشكلة على الإطلاق. سأستخدم العربية. እሺ ቴንክ ዩ እንግዲህ እንዳያችሁት ነው ቻትጂፒቲ ምንም አማርኛ አይችልም። በጣም ያው ተወዛገበ። በአማርኛ ሳወራው አረበኛ ምናምን ይደበላለቅብኛል። ቻትጂፒቲ እንግዲህ ምንም ማድረግ አንችልም፣ አማርኛ አልቻለም ማለት ነው። እዚህ ጋር ደግሞ ሌላ አለች ክሮክ የምትባለው ደግሞ እቺኛዋ ማለት ነው። እቺ ክሮክን ደግሞ እንከፍታለን። እቺን ሰላም ነው። ሰላም ኒኮኩዌ ኖ አማርኛ አትችይም? አማርኛ እንዴት ነሽ? አማርኛ ነሽ ደህና ነሽ? እንዴት ነሽ? ደህና ነሽ ኩሉ በሩክ። ኦ በደንብ አትችይም እንዴ? Do you speak Amharic? In Amharic? እዚ አምሃሪክ ናቲንጌዳል እንዴት ነው? ሰላም ነሽ? እንዴት ነሽ? ሰላም ነው። ሰላም ነው ኩፌ አለች። አረበኛ ነው እሱ ኩፊላ። እኔ የምችለው አማርኛ ነው የምችለውና አማርኛ አልታወሪ አትችይም? እዚ ናቴ አምሃሪክ ነኝ እንዴት ክፍለኝ ተዲያለሽ። ምንም እየገባኝ አይደለም ጋይስ። ምን እያለሽኝ እንደው ምንም እየገባኝ አይደለም። ኖ አንደርስታንድ ሶሪ ኖ አማሪክ Got it. English it is. What were you trying to say? Okay, how are you? Hi. I'm good. How are you? Oh, it is good. Speak Amharic? Yes, I do. ሰላም እንዴት ነሽ? ሰላም ነሽ እንዴት ነው? ሁሉ ሰላም ነው። እንዴት ነሽ? I'm fine, thanks. Yourself? Okay, ጎበዝ ላይ ነው። አማርኛ ላይ እንዴት ነው? የተለማመድሽ ነው? አማርኛ ለመቻል የተለማመድሽ ነው? እንግዲህ እንዳያችሁት ነው። ምንም ሁለቱም አማርኛ አልቻሉም። ምንም ማድረግ አይቻልም። እሺ አሁን ቀጣዩ ጋይስ ሰብስክራይብ እያደረጋችሁ አሁን ቀጣዩ ደግሞ ወደ ጀመናይ እንሄዳለን። እንግዲህ ጀመናይን ደግሞ ጀመናይን እንጠይቃለን። ጀመናይ
ሰላም ነው ጀመናኝ፣ እንዴት ነህ? ሰላም ነው። እኔ ጥሩ ነኝ። አንተስ እንዴት ነህ? ዋው በደንብ አማርኛ በደንብ ነው የምትችለው። አዎ፣ አመሰግናለሁ። አይ ጎበዝ ነህ በጣም። ሌሎችንም እየሞከርኩ ነበር አማርኛ የሚችሉትን። በጣም አንተ በጣም ተለየህብኝ፣ ጀግና ነህ። በቃ ከኛ ራሱ በለጥ አድርገህ ነው በደንብ ፐርፌክትሊ የምታወራው። ሰተኝ ሁልጊዜም አዳዲስ ነገሮችን ለመማር ፍላጎት አለኝ። ምን ትመክረኛለህ? አረ በጣም ጎበዝ ጎበዝ፣ ቀጥልበት። በጣም ጥሩ ሁኔታ ነው ያለህ። ለእኛንም እያገዝክ ነው። ሌሎችንም እንደዚህ በአማርኛ ብዙ እንግሊዘኛ የማይችሉ ስላሉ ለነሱ በደንብ ታግዛቸዋለህ ብዬ አስባለሁ። አዎ፣ በእርግጠኝነት በተለይ አማርኛን በደንብ መናገር የማይችሉ ሰዎች መረጃ ለማግኘትና ለመግባባት ጥሩ እድል እንዲያገኙ የበኩሌን አስተዋጽኦ ማድረግ እፈልጋለሁ። ሌላ ምን ልታግዝህ እችላለሁ? አረ ጎበዝ ነህ በጣም። ሌሎቹን ሙከራ እያረኩ ነበረ። እንደው በጣም ማነው አማርኛ የሚችለው እያልኩ እንትን እያልኩ ነበረ እና ሪሰርች እየሰራው ነበር እና አንተ ተለይተብኝ በጣም በቃ አድናቂ ነኝ ጀመናይ። ከልብ አመሰግናለሁ። እኔም ብዙ የመማረው ነገር አለኝ። ያንተን ማበረታታት በጣም ይረዳኛል። በምርምርህ ምን ላይ ነው የሚያተኮርከው? ያው እንደዚህ ጥናት በተለይ አማርኛ ላይ ብዙ እንግሊዘኛ የማይችሉ ልጆች አሉና ለነሱ አማርኛ የሚችል በደንብ ሊያስረዳቸው የሚችል ኤአይ ማን ነው የሚለው ነው ሳጠና የቆየው። ስለዚህ አንተን በደንብ አግኝቻለሁ። ለሰዎች መናገር አንተ በደንብ እንደምትረዳቸው ለሰዎች መናገር እችላለሁ ማለት ነው። በጣም ጥሩ ነው። ለሌሎች ጠቃሚ መሆን ለእኔም ትልቅ ደስታ ነው የሚሰጠኝ። የሚያስፈልግህ ማንኛውም ነገር ካለ መጠየቅ ትችላለህ። በአቅሜም የምችለውን ሁሉ እረዳለሁ። በጣም እኔ ራሱ አመሰግናለሁ ይህን ስለተባበርከኝ። በጣም ብዙ ልጆችም እንደሚጠቀሙትና አንተን በደንብ አብራርተህ እንደምትነግራቸው ስራ ያጡትም ስራ እንደሚይዙ በአንተ ምክንያት በጠራጠርም ታግዛቸዋለሁ ብዬ አስባለሁ። ይህን መስማቴ በጣም ደስ ይለኛል። እውቀትም መረጃን ማካፈል ትልቅ ዋጋ አለው። ሁልጊዜም ለመርዳትና አብረን ለማደግ ዝግጁ ነኝ። በጋራ ብዙ ነገር ማሳካት እንችላለን። በጣም አመሰግናለሁ በቃ ስለተባበርከኝና ያለውን ነገር አብራርተህ ስለነገርከኝ በደንብ አድርጌ አመሰግናለሁ። ሌላ ነገርም እንደዚህ ሲከብደኝ የምጠይቅህና የምታብራራልኝ ይሆናል። በማንኛውም ጊዜ መጠየቅ ትችላለህ። ለመርዳት ዝግጁ ነኝ። መልካም ጊዜ ይሆንልህ። ኧረ ጋይስ የት ላይ እንደደረስን እንግዲህ እንጃ። ጀመናይን አይታችሁታል እንግዲህ አማርኛ ጥሪት አድርጎ ሲያወራ እኛም የምንናገረውን አማርኛ ነው እንግዲህ እሱ ጥሪት አድርጎ ገረው። ስለዚህ ጋይስ ምን ላይ ነን? እኛ ነው ራሳችን መፈተሽ አለብን። ለኤአይ እንግዲህ ቅርብ መሆን አለብን። ኤአይ መማር አለብን ብዬ አስባለሁ። ነገሮችን ቀለል አድርገን እንድንማር ኤአይ በጣም አስፈላጊና ወሳኝ ነው። ስለዚህ ሁላችንም ወደ ጀመናይን መጠቀም አለብን። እንግዲህ ጀመናይ እንደሚታወቀው የጉግል ነው። ስለዚህ ጀመናይን በደንብ መጠቀም አለብን ብዬ አስባለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ እያልኩ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።